ሚስቴን ለማርካት ነው ቶሎ መጨረስ የማልፈልገው የብዙ ወንዶች መልስ ነው። እኔ ደግሞ ልንገራችሁ ሴት ልጅን ለማርካት ብልታችሁ ውስጥ መግባት የማያስፈልግ ከሆነ ኢቭን ሳይዝ ማተር የማያረግ ከሆነ ማለት ነው ለእናንተ ምን ያህል ያስጨንቃችኋል የሚለውን ንገሩኝ። የሴት ልጅ እርካታዎች ብዙ አይነት አሉ። አንደኛው ክሊቶሪያል ይባላል። ጉግል አድርጉት፣ በፖስታው ቪዲዮን ያጠፋዋል። ክሊቶሪያል ማለት የወንድ ልጅ የብልት ጫፍ ጋር ይመሳሰላል። በጣም ብዙ ነርቭ ኢንዲንግ አለው፣ ውጪ ላይ ነው ያለው። እሱን ስቲሙሌት በማድረግ ሴት ልጅን ማርካት ይቻላል። በዚህ ሁኔታ 85% በላይ ሴቶች እርካታን ማግኘት ይችላሉ። ሁለተኛ ደግሞ ቫጃይናል ነው። ቫጃይናል ላይ አዎ ብልት ውስጥ መግባት ያስፈልገዋል። አቬሬጅ እስከ 15 ደቂቃ ሊፈጅ ይችላል። ግን ይሄንን ለማሳጠር አንደኛ ክሊቶሪያል ስቲሙሌሽን መጠቀም ትችላላችሁ። ከዛ በፊት የነበረውን ፎር ፕሌይ ባስረዘማችሁት ቁጥር ቫጃይናል ስቲሙሌሽን ጊዜው ያጥርላችኋል ማለት ነው። ሶስተኛ ደግሞ ጂ-ስፓት ይባላል። ጂ-ስፓት ማለት ውስጥ ከገባችሁ በኋላ እዚህ እሱንም ሰርች አሉት፣ በፖስት አይፈቀድልኝም። ውስጥ ከገባችሁ በኋላ የምትሻከረው አፓርት ስታገኙት እሱ ጂ-ስፓት ይባላል። በሱ ስቲሙሌሽን ደግሞ መርካት የሚችሉ ኢቭን መርጨት የሚችሉ ሴቶች አሉ ማለት ነው። ሌላ አይነት ኦርጋዝሞችም አሉ። ዋናዎቹ ግን እንደዚህ ናቸው። ስለዚህ በዋነኝነት እንድትረዱልኝ የፈለኩት ምንድነው ሴት ልጅን ለማርካት አንደኛ የእናንተ ሳይዝ ማተር አያደርግም። ምን ያህል እንደቆያችሁ ሁል ጊዜ ማተር አያደርግም። ለቫጃይናል ኦርጋዝም ብቻ ነው እሱ ማተር የሚያደርገው።